ተመልካቾቻችን አሁን ማቀርብላችሁ ቋንጣ በድንች አሰራር ነው። ምን እንደሚያስፈልገን እዚህ ጋር የተደረደሩት ነገሮች ይገልጻሉ። በርበሬ ያስፈልገናል፣ ጨው ያስፈልገናል፣ መከለሻ ያስፈልገናል፣ ነጭ ሽንኩርት ያስፈልገናል፣ ቲማቲም ያስፈልገናል፣ የተከተፈ ሽንኩርት ያስፈልገናል፣ ዘይት፣ ድንች ያስፈልገናል፣ ቋንጣው ስጋው የደረቀው ቅቤ ያስፈልገናል፣ እርጥብ መሶቢላ ካላችሁ መሶቢላ ካሌላችሁ ደረቁ መጠቀም ትችላላችሁ። አሰራሩን አሳያችኋለሁ። ወደ ድስቱ እንሄዳለን። አመሰግናለሁ። አሁን ተመልካቾቻችን ይሄንን ድስት አይታችኋል። ይሄ ድስት ኢትዮጵያ ብቻ ነው የሚገኘው። ኢትዮጵያን የምንሰራው በዚህ ድስት ነው። ሸክላ ይባላል። አሁን መጀመሪያ ሽንኩርቱን እንጨምራለን። ከዛ ሽንኩርቱ እንደዚህ ጨምርና ያው 15 ደቂቃ 20 ደቂቃ መብሰል አለበት። ተመልሰን እንገናኛለን። መከደን አለበት። ተመልሼ እመጣለሁ ከ20 ከ15 ደቂቃ በኋላ። አመሰግናለሁ። አሁን ይኸው 20 ደቂቃ ሆኖታል። ሽንኩርቱ በደንብ በስሏል። እዩት፣ ቡኒ ሆኗል። ከዛ ምን እንጨምራለን? ዘይት እንጨምራለን። በደንብ መቁላላት አለበት ዘይቱ። ከዛ እናማስላለን። በደንብ እናማስላለን። ከዛ ምን መሰላችሁ ምን ጨምረው ከዚህ ቀጥሎ እንደዚህ ስለሆነ ትንሽ ከበሰለ በኋላ በርበሬ እንጨምራለን። ከ5 ደቂቃ በኋላ ተመልሼ እመጣለሁ። አሁን ከዚህ ቀጥሎ በርበሬ ነው የምንጨምረው። ተመልሼ እመጣለሁ ከ5 ደቂቃ በኋላ። አመሰግናለሁ። አሁን በርበሬ እንጨምራለን። እንፋሎቱ እንዲቀር እንደዚህ እናደርጋለን። እንፋሎቱ ወደ ካሜራ እንዳይሄድ አሁን በርበሬ መጨመር አለብን። በርበሬው እናንተ እንደፈለጋችሁ መጨመር ትችላላችሁ። 5 ማንኪያ 6 ማንኪያ እንደ ስጋችሁ እንዳሰራራችሁ። እኔ አሁን ያው ይሄን ጨምሬያለሁ። በደንብ ታማስሉታላችሁ። በርበሬው መታሸት አለበት። በርበሬ ካልታሸ ያቃጥላል። ሁለተኛ በሸክላ ስትሰሩ የሸክላው በጣም ነው የሚጣፍጠው። በርበሬውን በደንብ አማስሉት። ተመልሼ ከ10 ደቂቃ በኋላ እመለሳለሁ። አመሰግናለሁ። አሁን 10 ደቂቃ ሆኖናል። አሁን ምን እንጨምራለን መሰላችሁ? ቋንጣውን እንጨምራለን ከበርበሬ ጋር እሽት እንዲል። አንዳንዶቹ ሰዎች ከሽንኩርት ጋር ያቅላሉታል፣ አንዳንዶቹ ከሽንኩርት በፊት። ግን እኔ አሁን ማድረግ ያለብኝ ምንድነው? ይሄ ቋንጣ በደንብ ከበርበሬው ጋር ይታሻል። በደንብ እሹት። በደንብ በርበሬውና ቋንጣው በደንብ እንደዚህ እሽት ታረጉታላችሁ። ከዛ ምን እንጨምራለን መሰላችሁ? አሁን በዚህ ላይ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርት አስፈላጊ ነው በጣም። በደንብ እናሸዋለን። እንጨምራለን። ይታሻል። ከዛ ምን እናደርጋለን? 20-30 ደቂቃ ይፈጃል። ይሄ በርበሬውና ስጋው በደንብ ለመዋሃድ ከ20 ከ30 ደቂቃ በኋላ ተመልሼ እመጣለሁ። አመሰግናለሁ። አሁን 30-20 ደቂቃ ሞልቶናል። አይታችኋል። በርበሬው ተጨምሯል። ነጭ ሽንኩርት ጨምሬያለሁ። ነጭ ሽንኩርትና ዝንጅብል አሁን በደንብ መታሸት ነው ያለበት። በርበሬው በደንብ አሽቸዋለሁ። ማሸት አለባችሁ። አንዳንዴ ግን ሊያቃጥል ይችላል። በደንብ በርበሬ ከበዛ ስለሚያቃጥል ከፈለጋችሁ እንደኔ ቲማቲም መጨመር ትችላላችሁ። እኔ ቲማቲም እጨምርበታለሁ። ለምንድን ነው የምጨምርበት? እኔ በጣም እንዳያቃጥል በርበሬ ስላበዛው ማለት ነው። ይሄ ቲማቲም እና ቋንጣው በደንብ ታሽቶ ቲማቲሙ መጥፋት አለበት። የቲማቲሙ ከለር መታየት የለበትም። በደንብ እያሻችሁ እያቁላላችሁ ውሃ ጠብ እያደረጋችሁ እያቁላላችሁ በደንብ ይቁላላ። ከዛ በኋላ ነው ቋንጣና ድንች ወጥ እንዴት እንደሚጣፍጥ የምታዩት። ተመልሼ እመጣለሁ። ከ20-30 ደቂቃ በላይ ይፈጃል። ቋንጣው በደንብ መብሰል አለበት። አመሰግናለሁ። አሁን ተመልካቾቻችን ይሄ አቁላልተናል። በደንብ ተቁላልቷል። አሁን ምንድነው የምንጨምረው? ድንች። ስጋው በደንብ በስሏል። ቋንጣው አይታችኋል። በርበሬውን በጣም ተወዷል። ሁሉ ነገር ተወዷል። አሁን ድንች እንጨምራለን። ድንች ለምንድነው በኋላ የጨመርኩት? አንዳንድ ድንቾች ቶሎ ይበስላሉ፣ አንዳንዶቹ ቶሎ አይበስሉም። የኔ ድንች ግን ቶሎ ይበስላል በሌላ ምግብ ስላየሁት። ስለዚህ ነው መጨረሻ። አሁን ይሄን በደንብ ከበሰለ በኋላ ያው ውሃ ከልሶ በጠረጴዛ ዙሪያ መገናኘት ማለት ነው። እያማሰላችሁ ዋጣባርኩበት።
ከ20 ደቂቃ በኋላ ተመልሰን እንገናኛለን። አመሰግናለሁ። አሁን ይኸው ድንቹ በደንብ ተቁላልቷል። ድንቹን በስለዋል፣ ቋንጣውን በስለዋል። አሰራሩን አይታችኋል። አሁን ምንድነው የሚቀረን? ጨው፣ ሚጥሚጣ እና ጨው ስላለው ቋንጣው ትንሽ ነው ጨው ማድረግ ያለባችሁ። ቋንጣውን ስትሰሩ ሁሉ ጊዜ ጨው ታደርጋላችሁ። ስለዚህ ጨው ትንሽ ነው የምታደርጉት። እዚህ ጋር ቅቤ ያላረኩም ቅቤ እናደርጋለን። ታችኋል። ይሄ እናማስላለን በደንብ ቅቤው እንዲዋሃድ። እንደዚህ እናደርግና ትንሽዬ ውሃ እንጨምራለን። መቀነሻ ውሃ እንጨምራለን። አሁን ውሃው እንደዚህ ከተደረገ በኋላ መከለሻ ካላችሁ መከለሻ ጨምሩ። እርጥብ በሶቢላ ካላችሁ ደግሞ እርጥብ በሶቢላ እንደዚህ አድርጋችሁ ወተፍ ታረጉታላችሁ። ጣዕሙ በጣም ያምራል፣ ቆንጆ ሆነላችኋል። በሶቢላ ያለው ወጥ ቆንጆ ነው የሚሆነው። ከዛ ምንድነው መክደን። ከዛ በኋላ ምን በጠረጴዛ ዙሪያ ልንበላ ተዘጋጅተን ናል ማለት ነው። በጠረጴዛ ዙሪያ እንገናኛለን። አመሰግናለሁ። አሁን ደርሷል። ይሄው ይሄን ይመስላል። ወደዚህ አውጣለሁ። ከዛ መመገብ ነው በቃ። ሌላ ምንም አልጨምርም። በጨርቅ ያዙት። በጣም ያቃጥላል። በሸክላ ሲሰራ ይሄው ወጡ በጣም ያምራል። እንደዚህ ይመስላል ወጡ። ይሄን ይመስላል በደንብ። ይሄው በጣም ያምራል። ሰርታችሁ ብሉ። እናንተ ጋር ሁሉ ነገር አለ፣ አሳይቻችኋለሁ። በጣም ያምራል። ቆንጆ ምግብ ነው። ሽታው ያምራል። ቋንጣ በድንች ሰርታችሁ ብሉ። አመሰግናለሁ።